ሰዎች በትዳራቸው ወይም በፍቅር ግንኙነታቸው ላይ ለምን ቺት ያደርጋሉ ወይም ደግሞ ለምን ይማግጣሉ? አንድ ሰው ከሚማግጥ ቢሞት ነው የሚሻለው። በእኛ ሀገር እንደ እፍረት እናየዋለን፣ ግን ኖርማል ነው። የሆነ ስፔሻሊ እየሰረቅሽ ምናምን የሆነ ነገር ስታርጊ ይጣፍጣል። ወንድ ሲባል ከሴት የሚያገኘውን ነገር ሌላ ቦታ ሄዶ ሌላ ነገር አለ አዲስ ነገር አለ ነው ብሎ ነው የሚያስበው። ሴቷ ብዙ ጊዜ እንደውም ሴቷ ይመስለኛል እኔ ትቶ ሌላ ቦታ ሄዶ ቺት የሚያደርግ ከሆነ እሷን ስለመረጠ ከኔ ጎደለበት ወይ ደግሞ ከኔ ያጣው ነገር ሊኖር ይችላል። ስለዚህ ይሄ ቾይስ ነው ብዬ ነው ማለት። ስለዚህ እሷ ጋር ሙቭ ማድረግ አለበት ብዬ ነው ማለት። ታደረኝ ምን ሰርቪስ እቺ ያው እሷ ደግሞ ከዛ ስመጣ ሌላ ግን ታገኘዋት እሱ የሚፈልገው ነገሮች አይነቶች ስፔሻሊ ሴትዋ እንዴት እሱ እንደሚፈልገው እንድትሆንለት እንደምትችል ምግብ አይበላልሽም እንዴ የጭንቀት ኪኒን ምናምን ያስውጣል። እንደውም 7 ቃሪያ አስበልቶኛል። 7 ቺት የሚያደርጋል። በመጀመሪያ ጥያቄዎቻችንን ለመመለስ ፍቃደኛ ስለሆኑልን እናመሰግናለን። ሰዎች በትዳራቸው ወይም በፍቅር ግንኙነታቸው ላይ ለምን ቺት ያደርጋሉ ወይም ደግሞ ለምን ይማግጣሉ? እሺ እኔም እድሉን ስለሰጣችሁኝ አመሰግናለሁ። ያው የሰው ልጅ የራሱ ሀሳብ ይለያያል። እኔ የማስበው ብዙ ጊዜ በፍቅር ህይወታቸው ላይ ቺት የሚያደርጉ ሰዎች ያ ህይወት ይቀጥላል ብለው የሚያስቡ ናቸው። ምክንያቱም ያ ህይወት ይቀጥላል ብለው የሚያስቡ ከሆነ ቺት ለማድረግ አይሄዱም። አንዳንዴ ደግሞ መሰለቻቸት ሲመጣ ፍቃደኝነት ሳይኖር ሲቀር ቺት የሚደረግ ይመስለኛል። ፍቃደኝነት ማለት ምንድነው? አሁን አንዳንዴ ወንዱ ወይ ሴቷ እሱን ማግኘት ወይም እሷን ማግኘት ፍቃደኛ ካልሆነች እነዛ ሰዎች በቃ አልተፈለኩም ወይም አልፈለግም አይነት ስሜት ስለሚሰማቸው ወደ ሌላ የሰው የሚሄድ እድል ይኖራቸዋል ማለት ነው። ዋነኛው ምክንያት ቺት የሚደረገው ያው የገንዘብ እጦት በብዛት አሁን ቸኩለሽ ወደ ትዳር በምትገቢበት ጊዜ ወጣትነትም አለ አንደኛው፣ ሁለተኛው ደግሞ የገንዘብ ችግር ነው፣ ሶስተኛው ደግሞ ተፈጥሮ አንዳንዴ ባህሪሽም ይወስናል። የሆነ መቀየር የማትችይውን ባህሪ አለ። እሱ ያው ከልምድ እድሜሽ በገፋ ቁጥር ምሳሌ አሁን 40 አመትሽ ሲሆን ማሰብ የምትችይውን በ20 አመትሽ ልታስቢ ትችያለሽ። ያንን ነገር መቅረፍ ሲቻል እንግዲህ የራሳቸው የጭንቅላታቸው አስተሳሰብ ነው። መማገጥ ያው በሃይማኖቱም ዘንድ የተከለከለ ነው፣ በሰዎችም ዘንድ አስቀያሚ ነገር ነው እና ሰዎች የጭንቅላታቸው አስተሳሰብ በራሳቸው አስተሳሰብ ተራምደው ነው የሚያስቀይም ነገር ስለሆነ ማረግም የሌለባቸው ነገር ብዬ ነው የምገምተው ነው። ኦኬ ማለት እኛም አሁን ልክ አይደለም እያለን ነው። በጣም ስለተበራከተ ነው ይሄ የቺቲንጉ ነገር ጥያቄውን ለመጠየቅ የተገደር ነው ማለት ነው። እና ለመማገጥ ምክንያታቸው ምንድነው ብለሽ የምታስቢው ወይም ደግሞ የሆነ በማህበረሰቡ በምታየው ነገር ምናምን ምክንያት አለ ብለሽ የምታስቢውን ብትነግሪን ብታጋሪን ብለን ነው። እኔ እንደዚህ አይነት ሰዎችን በጣም ነው የምታዘበው፣ በመሰማበትና በማይበት ቦታ ሁሉ በጣም ነው የምታዘበው። ምክንያት የሚያደርጉት የራሳቸው አስተሳሰብ ያስደስታል ብለው በአይምሯቸው ስለወሰዱት ነው። በጣም አስቀያሚ ነው፣ በእግዚአብሔር ዘንድ የሚያጣላል። ጋብቻ መኝታው መልካም ነው ነው የሚባለው በሃይማኖት ደረጃም ስንወስደው ማለት ነውና አንድ ሰው ከሚማግጥ ቢሞት ነው የሚሻለው እና እነሱ እንደ ልዩ እንደ ስልጠና ነገር ወስደውት ወይም ደግሞ ራሳቸውን ስለሚያስደስት ወይም ደግሞ ራሳቸውን ለመዝናናት ብለው ለሚወስዱት ይሄ አስተሳሰባቸው የወደቀ ለልጆቻቸው መጥፎ ዘር የሚዘሩ ናቸው። እነዚህ አስቀያሚ ዘር ማለት ነው። ልጆቻቸውንም አያድኑም። እነሱን እግር ተከትለው ልጆቻቸውን በዛ አይነት ይራመዳሉ እና ይሄ በጣም የሚያስቀይምና የማልደግፈው ስርዓት ነው። አንዳንድ ሰው ያደርጋሉ፣ ማያደርግም አለ፣ የሚያደርግም አለ። ግን አብዛኞቹ የሚያደርጉት አንዳንድ እንደ ልምድ የሚወስዱ ሰው አለ። የሆነ እንደ አመል ነው የሚባለው እንደ ባህሪ አድርጎ የሚወስድም አለ። አንዳንዴ ደግሞ ስፔሻሊ ሪሌሽን ላይ ቺት የሚያደርገው ስፔሻሊ መጠጥ ቤት ምናምን የሚሄድ ምናምን ከሆነ ግዴታ። ግን መጠጥ ቤት ብቻ የሚሄድ አይደለም፣ ማንም ወንድ በዚህ ሰዓት ቺት ያደርጋል እና የራሱ ችግር ይመስለኛል እኔ ሳስበው። አለመፈለግም እኔ እነዚህ ቺቲንግ ቾይስ ነው ብዬ ስለማምን
ቺቲንግ ምርጫ ነው እያልሽኝ ነው። ለምን እንደዛ ልትይኝ ቻልሽ? ማለት ምርጫ ነው ልትይ የቻልሽበት ምክንያት ምንድን ነው? አሁን እኔና እሱ ካለን እኔን ትቶ ሌላ ቦታ ሄዶ ቺት የሚያደርግ ከሆነ እሷን ስለመረጠ ከኔ ጎደለበት ወይ ደግሞ ከኔ ያጣው ነገር ሊኖር ይችላል። ስለዚህ ይሄ ቾይስ ነው ብዬ ነው ማለት። ስለዚህ እሷ ጋር ሙቭ ማድረግ አለበት ብዬ ነው ማለት እና አለመስማማት ነው ብዬ አምናለሁ። አለመግባባት ነው የሚባለው፣ አለመግባባት እና ብዙ ጊዜ አሁን ደግሞ እያዩዋቸው ያለው ሴክሹዋል ምናምን ይባላል። ከዛ ኢኮኖሚ ስታተስ አሁን ብዙ ጊዜ ቤተሰብ ጋር ስትኖሪና ትዳር ላይ ስትኖሪ ቤተሰብ ብዙ ጊዜ ሊያግዝሽ ምናምን አይችልም እና ሞር ከሱ ስትጠብቂ ምናምን ይከብዳል ብዬ ነው ማለት ነው። ገንዘብ እያላቸው ሁሉም ነገር ተሟልቶላቸው በትዳራቸው ላይ ይማግጣሉ እና ለምን ይመስልሃል ሁሉም ነገር ተሟልቶ እነሱ ከሚስታቸው ወይም ደግሞ ከባላቸው ውጪ ሊሄዱ የሚችሉበት ምክንያት ሌላ ምክንያት አለ ብለህ የምታስበው? አዎ አንዳንዴ እንዳልኩሽ ባህሪ የሚባለው ነገር ይወስነዋል። ምን አይነት ባህሪ? አሁን በተፈጥሮ አሁን በቃ ገንዘብ ሲኖርሽ ሁሉን ነገር አደርጋለሁ የሚል እሳቤ አለ አብዛኛው ሰው ላይ ማለት ነው። እና በፊት ያ ሰው ላይኖረው ይችላል ገንዘብ ሳይኖረው ምናምን አንድ ሴት ጥላው ልትሄድ ትችላለች በፍቅር እና ያንን ለመወጣጣት ይመስለኛል። ኦኬ ላይክ እንደ በቀልም ሰው ሊያደርገው ይችላል እና ለዛም ቺት ሊያደርግ ይችላል። ሁለተኛ ደግሞ በወንዱ ላይ ሴቷም ቺት ልታደርግ ትችላለች፣ ያኛውም ቺት ሊያደርግ ይችላል። ምናልባት በወንዱ ላይ ያው ላያስደስታት ይችላል ምናምን ነገር ላይክ እንደዛ ቺት ሊያደርግ ይችላል። በዛ ምክንያት ሁለት ነገር ነው። አንደኛው በደንብ ተግባብተው ተፋቅረው ከልብ ያልሆነ ቅርርብ ሲኖር ነው። ሁለተኛ ደግሞ በወንድና በሴት ያለው ስሜት ምናልባት ላይጣጣሙ ይችላል። ምክንያቱም በእኛ ሀገር እንደ እፍረት እናየዋለን፣ ግን ኖርማል ነው። ልክ እሷ በምትፈልገውና ወይ ደግሞ እሱ በሚፈልገው በመነጋገር ስሜታቸውን ማርካት ይችሉ ነበር። ስለዚህ የስሜት አለመጣጣም አንዳንድ ጊዜ ይኖራል። ሁለተኛው ደግሞ ባል ወይ ደግሞ ሚስት ከሁለት አንዳቸው በጣም ቢዚ በመሆን ለዛ ነገር በደንብ ላይገናኙ ይችላሉ፣ ጊዜ ላይኖራቸው ይችላል። ሁለተኛ ደግሞ አንዳንድ ጊዜ ባል ወደ ውጭ ወይ ደግሞ ሌላ ቦታ ይኖራል። በዛ ደግሞ ሰውነሽና ሚስትየው ወይ ልትማግጥ ትችላለች። በመሀል ደግሞ ሌሎችም የሚያሳስቡ ሰዎችም ይኖራሉ። በእኔ አስተሳሰብ ያው የተሻለ ሰው አለው ብለው ስለሚያስቡ ነው። የተሻለ ሰው ማለት የተሻለ ነገር እናገኛለን ብሎ በማሰብ ነው። ይገኛል ሳይሆን እንደዛ ብሎ ስለሚያስቡ ነው። የተሻለ ነገር ስትይ ማለት እስኪ ትንሽ አብራሩ። አሁን የምታውቂያቸው ሰዎች ካሉ ለምሳሌ ባለትዳር ሊሆኑ ይችላሉ ወይም ደግሞ ኖርማል ሪሌሽን ኖሯቸው እየኖሩ ይሆናል እና በመካከል ወንዱ ወይም ሴቷ ቺት ያደርጋሉ እና ይሄ ከምን የሚመጣ ይመስልሻል? ያው ቺት የሚያደርጉት ለምሳሌ በአስተሳሰብ ይሁን በብር ይሁን በገቢ አንጻር የተሻለ ነገር ሲያገኙ ወደዛው ያዘንብላል። በአብዛኛው ከባልና ከሚስት ወይም ደግሞ ከወንዱና ከሴቷ በይበልጥ ማን ነው የሚማግጠው? ሁለቱም ነው። ያው እንዳልኩሽ ነው። አሁን ምሳሌ ሴቷ ብዙ ጊዜ እንደውም ሴቷ ይመስለኛል ምናልባት ላያስደስታት ይችላል። ወንዱ ደግሞ ያው ምሳሌ ሁለቱም ያልኩበት ምክንያት ያው ወይ ከጓደኞች ጋር ወጣ ብሎ ሲዝናና ምናምን በዛው ምናምን ይመስለኛል እንደዚህ። እኔ እንግዲህ እንደምሰማው እንደማየው ወንድ ሴት ማለት አይቻልም፣ ሁለቱም ናቸው ነው ብዬ ነው በገምተው። ከሁለቱም ወገን ነው ያለውና ወንድ አንድ ሰው ቢያስብ ያ ሰው ያንን ሀሳብ ዘግቶ ማለፍ ይችላል። ተባባሪ ሊሆን አይችልም። ለመማገጥ አንድ ወንድ ቢያናግረኝ እኔ ለሱ የማየውን በቃ የማየውን መልስ መልሰሽ እንደው እሱ እንዲመለስ ነው ማድረግ ያለብሽ እንጂ ከወንዱ ቢመጣ ሴትዮዋ ራሷ ወይም ሴቷ መዝጋት ወይም መከልከል ትችላለች። ግን ፈቃደኛ ስትሆን አንድ አይነት ናቸው ብዬ ነው መገምተው። አብዛኛውን ጊዜ ባል ነው ወይስ ሚስት ነው ቺት የሚያደርጉት? ሴቷ ወይም ወንዱ ማለት ነው? ቺት የሚያደርግ ባል። እንዴት ባል ነው ልትይ ቻልሽ? ማለት ምክንያትሽን እስኪ ወንዶች ለምንድን ነው በብዛት ቺት የሚያደርጉት? ማለት ልክ እንዳልኩሽ ቅድም ወንድ ሲባል
ከሴት የሚያገኘውን ነገር ሌላ ቦታ ሄዶ ሌላ ነገር አለ አዲስ ነገር አለ ብሎ ነው የሚያስበው። ስለዚህ በዛ ምክንያት አዲስ ነገር አሁን ላይ ሁሉ ለምንድን ነው ሁሉም ያልሽው? ሁሉም ያልኩትኝ እንግዲህ ብዙ ጊዜ አሁን ትልልቅ ሰዎች ናቸው የሹገር ማም ሹገር ዳድ የሚባለው ነገር አለ። ኦኬ በእንደዛ አይነት ሰው አንግል ስታይ ሁሉም አሁን ላይ ደግሞ ባለው ሁሉም ፍቃደኛ ነው። ሁሉም ስልሽ እንዴት ነው አሁን ሴቱም ወንድም ውጭ የመውጣት ፍሪ የመሆን ፍሪደም አላቸው። ያን ነገር ስልሽ ብዙ አዌሩ እንደ እንትን አድርገውታ እንደ ዘመናዊነት እየቆጠሩት ነው ቺት ማድረግ። ኦኬ ምልሽ አሁን እኔ ጥያቄ ምን መሰለሽ ማለት እንደዚህ ኖርማል የሚኖር ሰው ሳይሆን በትዳር ህይወታቸው ላይ የኖሩ ከሴቷና ከወንዱ ማን ነው በይበልጥ ቺት የሚያደርገው? አሁን ላይ ሁሉም ነው ማለት ሁሉም እንደኔ በሁለቱም ነው እላለሁ። ከሴቷም የሚማግጣለ ከወንዱም የሚማግጣለ እኩል ናቸው። ኦኬ ለምን ሁለቱም ልትል ቻልክ? ያው እንደ ለምሳሌ ሰው ነሽ ወንዱ ከሌላ ቦታ ወይ ከሌላ አካባቢ ሄድና አካባቢ በመቀየር ለስራ ሊሆን ይችላል ወይ ደግሞ ለቫኬሽን በዛ ሰዓት አጋጣሚ ሁኔታዎች ራሱ ወደዛ እንዲገቡበት ያደርጋል። ሚስትየውም እንደዛው። በአሁን ጊዜ ሴቶችም አሉ ይባላሉ፣ ግን ሞር የሚበዛው ወንድ ነው። ብዙ ጊዜ አሁን ወንዶች ቤት ላይ ያስቀምጡሽና አንቺ እንደ ትዳር አገራቸው ሁሌ ያለሽ ከዛ ሌላ ሰው ጋር ይሄዳል። ግን አንቺም መፍታትም አይፈልጉም፣ ለዛ ነገር መተውም አይፈልጉም። እንደዚህ አይነት ሰው አለ። ኦኬ ይሄ ነገር ከምን የመጣ ነው ብለሽ ታስቢያለሽ? አንዳንዴ ወይ ሴትዮዋ ብዙ ጊዜ ራሷን አለመጠበቅም ሊሆን ይችላል። ራሷን ጠብቃም አንዳንዴ ደግሞ በጣም ጠብቃ እሷም እነሱ ሞር የሚንከባከባቸው የሚጠሉ ነገር አለ። አንዳንድ ደግሞ እንደ አመልም አለ እንደ ባህሪ የሆነ እንደዛ አሁን ሚስቱ አስቀምጦ ሌላ ጋር መሄድ እንደ ጀብድ የሚያስብ ሰውም አለ። ቺቲንግ የምንለው ችግር ነው ብለሽኛል፣ በጣም አስከፊ ነገር ነው ብለሽኛል። እና ችግሩን መቅረፍ ይቻላል ብለሽ ታስቢያለሽ? አዎ ግን ከሁለቱም ጋር ሲሆን ነው የሚቀረፈው ብዬ አምናለሁ። ወንዱና ሴት አንድ ላይ ከሰሩ ማለት ከሰሩ ስትኝ ከሁለቱም ጋር ስትኝ ሀሳባቸው ከተስማሙ ነው እሱ ማለት እሱም የሆነ የጎደለ ማለት እንደዚህ ነገር አብዛኛው ጊዜ በመነጋገር ይፈታል ብዬ አስባለሁ። እሱ የሚፈልገው ነገሮች አይነቶች ስፔሻሊ ሴትዮዋ እንዴት እሱ እንደሚፈልገው እንድትሆንለት እንደምትችል ቢነግራት። ስለዚህ በትዳር ላይ ሁለቱም ግልጽ ይሁኑ ማለት በግልጽ ይነጋገሩ እያልሽኛል። አዎ ግልጽነትም ያስፈልጋል። ኔክስት ደግሞ ሶሻል ሚዲያን ቢሰራለት መጥፎ እንደሆነ አሁን እንደ ኖርማል ነገር እየተወሰደ ነው። ሞር ወደ ውጮቹ ጋር እየሄድን አይደለም፣ የነሱ ነገሮች እየወሰድን ስላለ አሁን ኖርማል እየመሰለ ነው። ግን ኖርማል እንደሆነ አዝ ኢትዮጵያዊነታችን ደግሞ እዛ ነገር በጣም ጎጂ ባህል ነው የሚባለው። አስከፊ ባህል ያስባለሁ እና የሆነ ሃይማኖቱም አይፈቅድም ብዙ ጊዜ በቃ ኢትዮጵያዊነታችን ያስተውናል ይሄ ነገር ብዬ አምናለሁ። አዎ ይቻላል። ምክንያቱም አንዳንድ ጊዜ አሁን በህብረተሰቡ ውስጥ እንዲህ አይነት እንደናንተ አሁን ልክ ትምህርት እንደምትሰጡት በማመካከር በአካባቢ የተለያዩ መጽሐፎች ቢኖሩ ሰው ቢያነብ ቢያንስ ባይቀንስም እንትን ሊል ይችላል፣ ባይጠፋም መቅረፍ ይቻላል፣ መቀነስ ይቻላል። እና እሺ ችግሩንስ እንዴት መቅረፍ ይቻላል ብለሽ ታስቢያለሽ? ችግሩን መቅረፍ የሚቻለው እንግዲህ ሰው ልጅ ራሱ አይምሮ ልቡ የሚለውን ነግሮ በራሱ ካልመከረ በስተቀር አይሆንም። ምክንያቱም የወደፊት ልጆች ወደፊት ይሄን ነገር ቢሆኑ ምንድነው ማስተምረው ብለው ራሳቸውን ካልመከሩ በስተቀር አንደኛ በተሻለሽ አቅም ያው ከፈጣሪሽ ጋር ቅርርብ ሲኖርሽ እነዚህ ነገሮች ልክ እንዳልሆኑ ትረጃለሽ። እና ያው ፍቅር የሚባለው ነገር ካለ አንደኛ አለመዋደድም በደንብ አለ አይደል? እንደዚህ በስሜት የምትገቢበት ነገር ፍቅር ሲባል በቃ ያይን ፍቅር እንደዚህ ተያይተሽ ተዋደሽ በደንብ ሳትተዋወቂ ፍቅር ውስጥ ትገቢና ከዛ በመሃል መሰለቻቸት ምናምን ይመጣል። ከዛ ያ ነገር ደግሞ እየተሰለቻቸሽ ስትመጪ
ወደ ሌላ አዲስ ሰው የመቀየር ባህሪ ይኖራልና መቅረፍ ይቻላል ወይ? ችግሩን መፍታት ይቻላል ወይ? በጣም ይቻላል። እንደዚህ የሚያረጉ ሰዎችን አይምሯቸውን፣ ሀሳባቸውን እንዲቀይሩ፣ አስተሳሰባቸው እንዲቀይር። ይሄ አስተሳሰብ ነው። ይሄ ከላይ የተሰጠ ወይንም ደግሞ ወይ በዘር የተሰጠ አይደለም። ሰው የሚያስበው ነው። በቃ መጀመሪያ ማሰብ ነው አይደል? ካሰቡ በኋላ ድርጊት ላይ ነው የሚሄዱት። ሀሳባቸውን እንዲቀይር በቃ ሚዲያው በደንብ ስራውን መስራት አለበት። ይሄ ነገር እንዲቀየር ማለት ነው። ልጆች እንዲተርፉ ከዚህ ህይወት አስቀያሚ ነገር ሆኖ በልጆች ፊት ከቀረበ እንደሚያስጠላ እንደሚያስቀይም በሁሉም በኩል መነገር አለበት። ሁሉም ሰው መማር አለበት። ይሄን ልጆቻችን ወደፊት ከእንደዚህ አይነት ካስቀያሚ ነገር መለየት አለባቸው። ወደ ድሮ ስርዓት ብንመለስ ነው መልካም የሚሆነው። እንግዲህ ምንም ነገር የተለየ ነገር የለም። ላለማማገጥ እንዴት ነው ችግሩ ይፈታል ብለሽ የምታስብ? ያው ሴቷም የጎደላትን ነገር ምንድነው ብሎ በመመካከር ትዳር ውስጥ ትንሽ ትመካከራለሽ። ተግባብተሽ ነው ተግባብቶ መኖር። አዎ በግልጽነት መነጋገር። ከዚሁ ጋር በተያያዘ የሰሙት አሳዛኝ ታሪክ አለ ወይም ደግሞ እርስዎ ላይ ከደረሰ ቢያካፍሉ? እኔም ሰው ነኝና ተማሪ ሆኜ የአይን ፍቅር ይዞኝ ነበር ወይ ደግሞ ሳይት ላብ ይባላል። ምንም አንጠይቅም። የዛን ጊዜ እንዳሁኑ ዘመን አይደለም። መጻጻፍ፣ ደብዳቤ መጻጻፍ ምናምን ነገር አለ እና ግን ያው እንደውም 7 ቃሪያ አስበልቶኛል። ሰባት ቃሪያ ምክንያቱም በቃ በዛን ጊዜ ልጅ ነን አናውቀውም። ራሴን ተቃጥዬ ምናምን ልክ በዚህ እንደውም እንፋሎት ልክ እስከሚወጣ ድረስ እንደዛ አጋጥሞኛል። ሌላው ያው 7 ቃሪያ ግን ለምንድን ነው የተበላው? ምክንያቱም ቢነግር አፈቅሪያት ነበርና ሳፈቅራት መጠየቅ ደግሞ ፈራው። እሺ። ስለዚህ ጭንቀት በጣም በዛብኝ። ከዛ አጋጣሚ ገበያ ሄደን ቃሪያ ምናምን እየተገዛ እያለ እሷ ትዛለች እና ያን ቃሪያ ሳላስበው አቃጥላ ነበር ማለት ነው። አይ ስለምፈራ ነው እንጂ እሷን በትወደኝ ነበር። በኋላ ላይ የደረስን በእድሜ ምናምን ስንሄድ እና ነው። ሌላው እኔ አንድ ሴት አፍቅሬ ያውቃለሁ። እኔ ደግሞ በ3 ሴቶች ተፈቅሬ ያውቃለሁ። እሺ። እና ይሄን ይመስላል። እሺ። እንዴት ነው ቃሪያ ያስበላችሁት ሴት ግን እንዴት ነው ማለት አሁን አብራችሁ ናችሁ ወይስ? አይደለም። እኔ ያው ከትምህርት ከጨረስኩ በኋላ ወደ ሌላ ቦታ ሄድኩ ማለት ወታደር ነኝ። ሚኒስተር ቤት ሄጄ ያው እሷ ደግሞ ከዛ ስመጣ ሌላ ግብት አገኘኋት። ውስጥ አንድ ጋር አይደለንም ግን አሁን ፍቅሩ የሆነ ብዥታ አለብኝ። አሁን ራሱ ትገናኛላችሁ? አሁን በአካል አንገናኝ። እሷ ላገር ያለችው እዚህ ነው ያለው። እኔ ጋር እንኳን ደርሶብኝ አያውቅም። ጓደኞቼም ጋርም ብዙም ገና ሁሉም ያገባ ሰው የለንም። ኦኬ። የምታውቂው ሰው ካለ? የማውቀው ሰው ግን የሆነ ጊዜ በሆነ ሰዓት ላይ ባልና ሚስት ነበሩና ከዛ ሚስቲቱ ስትወልድ ወፈረች። ኦኬ። መጀመሪያ በጣም አቋማት ጠብቅ ምናምን ነበረችና በጣም አቋማት ጠብቅ ነበር እሷ። ከዛ ልክ ስትወልድ ሰውነቷ ምናምን ትንሽ ወፈረችና ብዙ ጊዜ ስለ እሱ ባልየዋ መከባከብና ልጇ መከባከብ ምናምን ሲጀምር ልጁ ደበሮ መሰለኝ። ኦኬ። ከዛ እሱ ጂም ጀመረ ምናምን የሆነ ሰዓት ላይ ጂም ጀምሮ ከሌላ ሰው ጋር ማለት አሪፍ ሰው ተቀራረበ ማለት ትንሽ አቋሟ ምናምን ከሷ የምትሻል ማለት ነው። ኦኬ። እና ልክ ከሷ ሲጀምር ሚስቱ እስከ መፍታት ደርሷል። ተፋቱ? ፈታት። አወቀች ግን እሷ ቺት እንዳደረገባት? ቺት እንደሚያደርግበት ታወቀች። ኔክስት ደግሞ በቃ ተፋቱ። እሱም እንደማይፈልጋት ነገራት። የጂም ቤት የተዋወቃት ልጅ በጣም ወዷታል መሰለኝ። አንዳንዴም መቸኮልም ነበር። አሁን ልጁ በጣም ጥፋት ነበረውና ቸኩሏል ብዬ አምናለሁ። በንግግር ምናምን መፍታት ይችል ነበር። ግን አንዳንዴ አዲስ ፍቅር ሲሆን ደግሞ አይገባ የሆነ ስፔሻሊ እየሰረቅሽ ምናምን የሆነ ነገር ስታርጊ ይጣፍጣል እና እንደዛ ሲያርግ መሰለኝ ተመቸው። ከዛ ልክ ተፋቱ ምናምንና ልክ ሲፈታት እሷም መጀመሪያ ትንሽ ከብዷት ነበር። ከዛ እንደ አዲስ አፕዴት አድርጋ ራሷን
ሰውነቷ አስተካክላ ምናምን በቃ ራሷን ማንሳት ጀመረች። ልጇን ማሳደግ ምናምን ስትጀምር ከዛ ምን ነው ሁለተኛ የጠበሳት ሴትዮ የነበረው ለሆነ ለጥቅም ብቻ ብር ፈልጋ ነበር የምትቀርበው። ኦኬ። እና ልክ ብሩ ያለቀ እሱም ብር በጣም ኢኮኖሚስታሱ አሪፍ ነበር እና ልክ እሱም ብሩም በጣም በቃ በየደቂቃው ስለ ሾፒንግ ነው የምታወራው፣ ስለምንም ነገር እያወራችሁ ሲሆን እየደበረው ምናምን መጣ። ከዛ እየደበረው ምናምን ሲመጣ እየደበረው ምናምን ሲመጣ ከሱ ጋርም ተጣሉ። ኦኬ። መጣላት ምናምን ጀመሩ ከሁለተኛው ማለት ነው። ሴትዮዋ ደግሞ እንደ አዲስ አፕዴት አድርጋ ስራዋ መስራት ጀመረች። ሌላ ሰው ስትተዋወቅ እሱ ደግሞ ከሷ ጋር ተፈቶ ተመልሶ መጣ። ተመልሶ ወደ ትዳሩ ተመለሰ። ተቀበለችው? አልተቀበለችው። እንዴት ትቀበለዋለች? እና አሁን እሱ ሲያወራ አሁን እኔ ልጁ ነው የማውቀው ነው ሲያወራ በቃ እንደዛ ማድረግ የለባችሁም በጣም ጥሩ ነገር አይደለም እና ወጣትነት ይሸውዳል ተጠንቅቁ ምናምን ብሎ ነው የነገረንና እና ከሁለቱም አልሆነም ወይ ከሷ አልሆነም ወይ ከሷም አልሆነም መሀል ላይ ቀረ ነው የሚባለው። እና ጥሩ አይደለም ለሁላችሁም ሳራ እንደዛ ጥሩ አይደለም ብዬ ነው የማምነው። አይ እኔ እንኳን አልደረሰም እኔ ላይ ግን ያው ይኖራል ትሰሚያለሽ። ያው እንደዚህ ቺት አድርጋብኝ ምናምን እንደውም ድሮ ቀረ እንደዚህ በረኪና ምናምን ይጠጡ ነበር በፊት። አሁን ያ ፍቅር የለም አሁን ላይ ግን በፊት ያው በረኪና ከፎቅ ላይ የሚዘል ነበር። ምግብ አይበላልሽም እንዴ የጭንቀት ኪኒን ምናምን ያስውጣል ያኔ በፊት ነው። አሁን የለም እንደዚህ አይነት ፍቅር። አንድ ጓደኛዬ አሁን ደርሶበታል እንደውም የጭንቀት ኪኒን ምናምን በቃ ያኔ በፊት ተማሪ እያለን ሃይ ስኩል ማለት ነው። ኦኬ እሺ። እና በቃ እንደዚህ አልፈልግህም ምናምን ብለው ከዛ በቃ ከአይምሮ በላይ ሆነበት እና በቃ የጭንቀት ኪኒን ምናምን ሲውጥ ነበር በቃ። ከዚሁ ማለት ቺት ከማድረግ ጋር የተያያዘ አሳዛኝ ታሪክ ሰምተሽ ወይም ደግሞ አይተሽ የምታውቂው ካለ ብታጋሪ። ያው ብዙ ጊዜ ስሜታዊነት ነው የሚኖረው። ስሜታዊነት ስለሚኖር እስከ መገዳደል ደረጃ ያ ደግሞ ፍቅርም ላይ ይችላል። እልህ በለጠኝ ወይ በለጠችኝ በሚባል እሱን መርጣ ሄደችው ለምንድን ነው ወይ እሷን መርጦ ሄደው ለምንድን ነው? እልህ ፍቅርም ባይኖር እልህ እስከ መገዳደል ያደርሳቸዋል። ኦኬ አይምልሽ እና አንቺ አሁን አጠገብሽ ባሉ ሰዎች በጓደኞች ሊሆን ይችላል ወይም ደግሞ በአንቺ ላይ የደረሰ አሳዛኝ የምትይው ታሪክ ካለ? በእኔ ላይ አልደረሰም። የምታውቂያቸው ሰው አልደረሰም? ሚዲያ ላይ ብዙ ይሰማል። እኔ ላይ የሚደርሰው እንዳልኩሽ ቅድም ሊል ይችላል። ወንዶች ብዙ ነገር ሊያቀርቡ ይችላሉ። ግን እኔ ተቀባይነቱን ተቀብዬውም ወስጄውም አላውቅም። በዚህ ነገር በጣም የምጠላውና በቤተሰብ ደረጃም የምጠላው በቤተሰብም በጓደኛም እኔ እንደዚህ አይነት ህይወት አይቼም አላውቅም፣ አልሰማምም፣ አልፈልግምም። ሊገጥመኝም አልፈዋለሁ። በጣም የምጠላው ነገር ነው በህይወቴ። እግዚአብሔርንም የምፈራ ሰው ነኝ። እኔ እንደዚህ አይነት ነገር ሰውን አይደለም የምፈራው ወይም ባሌን አይደለም እግዚአብሔርን ነው የምፈራው። ኦኬ ስለዚህ በምታውቂያቸው ሰዎች ዙሪያ እንደዚህ አይነት ነገር ገጥሞሽ አያውቅም ማለት ነው? እሰማለሁ። እጅ ከፍንጅ ነው ያየሁት ነገር ሳይሆን እሰማለሁ በመስማት ደረጃ ማለት ነው። በመስማት ደረጃ ግን ብዙ የመከርኩትም ሰው ይኖራል። በጓደኛ ደረጃ እመክራለሁ፣ ወንድየውንም እመክራለሁ። ብዙ ጊዜ አንድ ጊዜ ባለቤቴ ወልዳ እንደዚህ ከሌላ ሴት ጋር ሲል ይሄ አስቀያሚ ነው። እግዚአብሔር ያይሃል፣ እሷ ባታይ ከእግዚአብሔር ያይሃል። በጣም ነው የሚያስጠላው ብዬ የመከርኩት ሰው ይኖረኛል ወንዶችም እንጂ እንደዚህ ደርሶብኛል ብሎ ያለሽ ሰው የለም ማለት። አሁን ለምሳሌ ሚስቴ ቺት አረገችብኝ ወይም ደግሞ ባሌ ቺት አደረገብኝና እኔ እንደዚህ ሆኛለሁ ወይም ደግሞ የሆነ ችግር ውስጥ የገባ ሰው አጋጥሞሽ ያውቃል? አይ እኔ አልገጠመኝም፣ እንደዛ አልገጠመኝም። ግን እሱ እንደዚህ ያስበዋልና እኔም ያለ ሰው የጓደኛ ነበረ። አይ አይደለም እሱ እንዲመለስ ከፈለሽ አንቺ የሱን ታዩ፣ አንቺ ራስሽ ታማኝነትሽ ሁሌ ንገሪው፣ ታማኝ ሆነሽ ቅረቢ ብዬ መከርኩ ሰው አለኝ። አመሰግናለሁ። አመሰግናለሁ።